አብዛኞቻችን በኢንቴል ፕሮሰሰሮች ስም ግራ እንጋባለን። ሴሌሮን፣ ፔንቲየም፣ ኮር i3፣ ኮር i5፣ ኮር i7፣ ኮር i9። ችግሩ ኮምፒውተር ሲገዙ የሚያስፈልገው ስማቸውን ማወቅ ሳይሆን አንዱ ካንዱ በምን ይሻላል የሚለውን ማወቅ ነው። ስለዚህ በዚህ ቪዲዮ እያንዳንዱን የኢንቴል ፕሮሰሰር በተቻለው ቀላል መንገድ ከደካማው እስከ በጣም አቅም እስካለው ምንም ግራ የሚያጋቡ የቴክኖሎጂ ቃላት ሳንጠቀም እንመለከታለን። በዚህ ቪዲዮ መጨረሻ ላይ የትኛው የኢንቴል ፕሮሰሰር አይነት ለእርሶ ትክክለኛ ምርጫ እንደሆነ በትክክል ያውቃሉ። ደካማ ከሚባለው የኢንቴል ፕሮሰሰር አይነት እንጀምር። ኢንቴል ሴሌሮን። መጓዝ እንፈልጋለን፣ ነገር ግን ያለን አሮጌ ብስክሌት ብቻ ሊሆን ይችላል። ያደርሰናል፣ ነገር ግን በፍጥነት መድረስን አንጠብቅም። ይህ አይነቱ የኢንቴል ፕሮሰሰር ሴሌሮን ይባላል። ይህ ፕሮሰሰር ኢሜሎችን ለመላክና ለመቀበል፣ የትምህርት ቤት አሳይመንቶችን ለመስራት፣ ቀላል የሆኑ የኢንተርኔት ገጾችን ለመጎብኘት፣ የተወሰኑ ታቦች ብቻ ከፍተን እንደ ዩቲዩብ ያሉትን ድረ ገጾች ለመጎብኘትና የመሳሰሉትን ቀላል ተግባራት ለማከናወን ያስችለናል። የሴሌሮን ፕሮሰሰሮች ብዙውን ጊዜ በጣም ርካሽ በሆኑ ኮምፒውተሮች ውስጥ ይገኛሉ። እነዚህ ፕሮሰሰሮች ያሏቸው ኮምፒውተሮች ለተማሪዎችና ፌስቡክ እና ዩቲዩብን ብቻ መጠቀም ለሚፈልጉ ሰዎች ተስማሚ ናቸው። ነገር ግን በእነዚህ ኮምፒውተሮች ጌሞችን መጫወት አይታሰብም። ኢንቴል ፔንቲየም። ቀጥሎ የምንመለከተው ፔንቲየም ስለሚባለው የፕሮሰሰር አይነት ነው። ከላይ ያየነው ሴሌሮንን ብስክሌት ካልን ፔንቲየምን ደግሞ እንደ የኤሌክትሪክ ስኩተር ማየት እንችላለን። ፔንቲየም አነስተኛ አቅም ያለው ሲሆን ነገር ግን ከሴሌሮን አንጻር ትንሽ ፈጠን ይላል። በፔንቲየም ፕሮሰሰር ኔትፍሊክስን መመልከት፣ በዙም የቪዲዮ ስብሰባ ማድረግ፣ የተለያዩ ድረ ገጾችን መጎብኘትና ቀላል የሆኑ ከአንድ በላይ የሆኑ ተግባራትን በአንድ ጊዜ ማከናወን ይችላሉ። ፔንቲየም ፕሮሰሰር ለተማሪዎችና ለቢሮ ስራ በቂ የሚባል ሲሆን በተለይም በጀቱ አነስተኛ ከሆነ ተመራጭ ነው። ነገር ግን ከባድ ጌሞችን ለመጫወትና የቪዲዮ ኤዲቲንግ ስራዎችን ለመስራት አይሆንም። ኢንቴል ኮር i3። አሁን ደግሞ ወደ ኮር ቤተሰብ እንግባ። ኮር ማለት በፕሮሰሰር ውስጥ ያለ ራሱን የቻለ አንድ ፕሮሰሲንግ ዩኒት ወይም የማቀነባበሪያ ክፍል ሲሆን በአንድ ፕሮሰሰር ውስጥ ያሉ የኮሮች ቁጥር ሲጨምርም የፕሮሰሰሩ የማቀነባበር አቅም ይጨምራል። ይህም ማለት አንድን ስራ አንድ ሰው ለብቻው ከሚሰራው 2-3 ሆኖ ሲሰራው እንደሚቀል ማለት ነው። ከኮር i3 ስንጀምር የኮር i3 ፕሮሰሰር እንደየዝርያው አይነት ከ2 እስከ 4 ኮሮች ድረስ ሊኖሩት ይችላል። ቅድም ፔንቲየምን እንደ ኤሌክትሪክ ስኩተር አይተን ነበር። ኮር i3 ፕሮሰሰርን ደግሞ እንደ አነስተኛ አቅም ያለው መኪና ማየት እንችላለን። በጣም ከፍተኛ አቅም ያለው ነው ባይባልም፣ ነገር ግን ከላይ ካየናቸው ሲነጻጸር ጥሩ የሚባል አቅም አለው። የኮር i3 ፕሮሰሰር በቀላሉ የትምህርት ቤትና የቢሮ ስራዎችን ለመስራት፣ ቪዲዮ በቀጥታ በኢንተርኔት ለማሰራጨት፣ ከአንድ በላይ የሆኑ የኢንተርኔት ብራውዘር ታቦችን ያለ ችግር ለመክፈት፣ እንደ ማይንክራፍት፣ ፎርትናይት ወይም ሊግ ኦፍ ሌጀንድስ ያሉ ቀላል ጌሞችን ለመጫወት ያስችላል። ይህ አይነቱ ፕሮሰሰር ብዙ ገንዘብ ሳያወጡ ጥሩ የሚባል አቅም ያለው ኮምፒውተር ለሚፈልጉ ተማሪዎችና የቢሮ ሰራተኞች ተመራጭ ነው። ነገር ግን ከባድ ጌሞችን ለመጫወት ወይም ፕሮፌሽናል የኤዲቲንግ ሶፍትዌሮችን ለመጠቀም አያስችለንም። ኢንቴል ኮር i5። ከዚህ በኋላ የምናያቸው አቅማቸው ከፍ ያሉ ፕሮሰሰሮችን ነው። የኮር i5 ፕሮሰሰር እንደየዝርያው አይነት ከ4 እስከ 10 ኮሮች ድረስ ሊኖሩት ይችላል። ይህ አይነቱ ፕሮሰሰር ያላቸውን ኮምፒውተሮች አብዛኛው ሰው ከዋጋና ከጥሩ አገልግሎታቸው አንጻር ይመርጣቸዋል። ፕሮሰሰሮችን እንደ መኪኖች ብናያቸው ኮር i5 ፕሮሰሰርን ገበያ ላይ እንደሚገኝ ተመጣጣኝ ዋጋ ያለው አስተማማኝና በጣም ጥሩ አቅም ያለው ቪትስ ወይም ኮሮላ መኪና ልናየው እንችላለን። በኮር i5 ፕሮሰሰር ጌሞችን ያለ ችግር መጫወት፣ ቪዲዮዎችን ኤዲት ማድረግ፣ ቪዲዮ በቀጥታ በኢንተርኔት ማሰራጨትና ያለምንም መንቀራፈፍ ከአንድ በላይ የሆኑ የኮምፒውተር ተግባራትን መፈጸም የመሳሰሉትን ማከናወን እንችላለን። ለዚህም ነው ኮር i5 ፕሮሰሰር ጌም ለሚጫወቱ ሰዎች፣ ለተማሪዎችና ለቪዲዮ ኤዲተሮች በጣም ተወዳጅ ምርጫ የሆነው። በተመጣጣኝ ዋጋ በጣም ጥሩ የሚባል ኮምፒውተር ለምትፈልጉ ሰዎች ኮር i5 ጥሩ ምርጫ ነው። ኢንቴል ኮር i7። አሁን እጅግ ከፍተኛ አቅም ወዳላቸው ፕሮሰሰሮች አይነት መጥተናል። የኮር i7 ፕሮሰሰር እንደየዝርያው አይነት ከ4 እስከ 24 ኮሮች ድረስ ሊኖሩት ይችላል። ኮር i7 ፕሮሰሰር ፈጣንና ከፍተኛ አቅም ያለው ሲሆን የተሰራውም ከባድ ስራዎችን ለማከናወን ነው።
የኮር i7 ፕሮሰሰር በጣም ከባድ የሆኑ ከአንድ በላይ ተግባራትን ለማከናወን፣ ከፍተኛ የኮምፒውተር አቅም የሚፈልጉ ጌሞችን ለመጫወት፣ የ4K ጥራት ያላቸው ቪዲዮዎችን ኤዲት ለማድረግ፣ በተጨማሪም ጌም እየተጫወቱ በቀጥታ በኢንተርኔት ለማሰራጨትና የመሳሰሉትን ከባድ ተግባራት ለማከናወን ያስችለናል። ይህ ፕሮሰሰር እጅግ ከፍተኛ አቅም ያለው ሲሆን እንደ ድረ ገጾችን መጎብኘት፣ ቪዲዮ መመልከትና ኢሜል መጠቀም የመሳሰሉትን ቀላል ተግባራት ብቻ ለሚያከናውኑ ሰዎች ከዋጋም ከጥቅምም አንጻር ይህ አይነቱ ፕሮሰሰር ያለውን ኮምፒውተር መግዛት ብዙም አስፈላጊ አይደለም። ይህ ማለት ሰፈር ውስጥ ለተፈጠረ ቀላል ጸብ ሚሳኤል እንደመተኮስ ነው። ማለትም ከፍተኛ አቅም አለው፣ ነገር ግን ለኛ ስራ አስፈላጊ አይደለም። ኢንቴል ኮር i9። በመጨረሻም በአሁን ጊዜ በብቃቱ በአንደኛ ደረጃ ላይ የተቀመጠውን የኢንቴል ኮር i9 ፕሮሰሰር እንመልከት። ይህ ፕሮሰሰር ኢንቴል ከሚያመርታቸው ፕሮሰሰሮች ሁሉ በአሁን ጊዜ በብቃቱ አንደኛ የሚባለው ነው። የኮር i9 ፕሮሰሰር እንደየዝርያው አይነት ከ8 እስከ 24 ኮሮች ድረስ ሊኖሩት ይችላል። ቅድም እንዳየናቸው ፕሮሰሰሮች ይህንን ፕሮሰሰር በመኪና ከመሰል ነው የፎርሙላ 1 ላይ እንዳለ አንድ በጣም ፈጣን ከፍተኛ ጉልበት ያለውና ውድ መኪና ልናየው እንችላለን። የኢንቴል ኮር i9 ፕሮሰሰር በጣም ፈጣን ከፍተኛ አቅም ያለውና በጣም ውድ የሚባል ፕሮሰሰር ነው። ይህ ፕሮሰሰር 8K ጥራት ያለውን ቪዲዮ ኤዲት ለማድረግ፣ 3D አኒሜሽን ቪዲዮዎችን ለመስራት፣ እጅግ ከፍተኛ አቅም የሚፈልጉ ጌሞችን ለመጫወትና ሌሎች በጣም ከባድ የሚባሉ ተግባራትን በቀላሉ ለማከናወን ያስችለናል። ይህ አይነቱ ፕሮሰሰር ያላቸው ኮምፒውተሮች በዋናነት የሚያስፈልጉት ከላይ የገለጽኳቸውን ተግባራት ለሚያከናውኑ ፕሮፌሽናል ሰዎች ሲሆን፣ ቅድም ለኮር i7 ፕሮሰሰር እንዳልኩት እንደ ጽሑፍ መጻፍ፣ ቪዲዮ መመልከት፣ ኢሜል መላላክ፣ እጅግ ከፍተኛ አቅም የማይፈልጉ ጌሞችን መጫወትና የመሳሰሉትን ቀላል ተግባራት የሚያከናውኑ ሰዎች ከዋጋም ከጥቅምም አንጻር ባይገዟቸው ይመከራል። ይህ ማለት የሰፈር ሱቅ ሄደን ስኳር ለመግዛት በማሰብ ፌራሪ የተባለውን በጣም ውድ መኪና እንደመግዛት ነው። ሱቅ ያደርሰናል፣ ነገር ግን የገንዘብ ብክነት ነው። እስካሁን በዚህ ቪዲዮ ሴሌሮን ከሚባለው ደካማ አቅም ካለው ፕሮሰሰር እስከ ኮር i9 ያለውን እጅግ ከፍተኛ አቅም ያለው ፕሮሰሰር ምንም ግራ የሚያጋቡ የቴክኖሎጂ ቃላት ሳንጠቀም ተመልክተናል። ስናጠቃልል ከላይ ባየነው መሰረት ለተማሪዎችና በጣም ቀላል ተግባራትን ለሚያከናውኑ ሰዎች ከሴሌሮን እስከ ኮር i3 ያሉት ፕሮሰሰሮች ያላቸው ኮምፒውተሮች በቂ ሲሆኑ፣ ከፍተኛ አቅም የሚፈልጉ ጌሞችን ለመጫወትና የተለያዩ ቪዲዮዎችን ኤዲት ማድረግ ለሚፈልጉ ሰዎች ደግሞ የኢንቴል ኮር i5 እና ኮር i7 ፕሮሰሰር ያላቸው ኮምፒውተሮች ተመራጭ ናቸው። የ8K ጥራት ያላቸው ቪዲዮዎችን ኤዲት ለማድረግ፣ 3D አኒሜሽን ቪዲዮዎችን ለመስራት፣ እጅግ ከፍተኛ አቅም የሚፈልጉ ጌሞችን ለመጫወትና ሌሎች በጣም ከባድ የሚባሉ ተግባራትን ማከናወን ለሚፈልጉ ፕሮፌሽናል ሰዎች ደግሞ የኢንቴል ኮር i9 ፕሮሰሰር ያላቸው ኮምፒውተሮችን ቢጠቀሙ ይመከራል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።